በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ነሐሴ 24 አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ነሐሴ 24 በዚች ቀን የክርስቶስ ምስክሩና ሐዋርያ የሆነ የመርዓስ ኤጲስቆጶስ ተጋዳይ ቅዱስ አባት ቶማስ አረፈ። የዚህን አባት ትሩፋቱና ገድሉን ሰው ተናግሮ ሊፈጽመው አይችልም። እርሱ አስቀድሞ በጾም በጸሎት በመስገድ በስግደት ቀንና ሌሊት በመራራት ተጠምዶ የሚኖር ነው። ከዚህ በኋላ መርዓስ ለሚባል አገር ኤጲስቆጶስ ይሆን ዘንድ የክብር ባለቤት ጌታችን መረጠው። መንጋውንም እንደ ሐዋርያት ጠበቀ። ከሃዲ ዲዮቅልጥያኖስን በነገሰ ጊዜ ክርስቲያኖች እያሰቃያቸው ዘንድ ከመኳንንቶቹ አንዱ ወደዚያች አገር ደረሰ። እርሱም ቅዱስ ቶማስን ወደ እርሱ ያቀርቡት ዘንድ ጭፍሮቹን ላከ። እርሱም እየደበደቡ በምድር ላይ እየጎተቱ ወሰዱት። ደሙም እንደ ውሃ ፈሰሰ። ከዚህ በኋላ መኮንኑ ቅዱስ ቶማስን ለአማልክት ስገድ አለው። ቅዱሱም እንዲህ ብሎ መለሰለት፣ እኔ ከሕያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ለረከሱ ጣዖታት የሚሰግድ ሁሉ የተረገመ ነውና። መኮንኑም ተቆጥቶ እጅግ የበዛና እጹብ ድንቅ የሆነ ስቃይን አሰቃየው። የነዳጅ ድፍድፍና አፍልተው በላዩ በአፉና በአፍንጫው ውስጥ ጨመሩ። እንዲህም እያደረጉበት እስከ ብዙ ዘመናት ኖረ። የእሊህም ከሃዲያን ልባቸው እንደ ድንጋይ የጸና ስለሆነ ቅዱስ ቶማስ ቶሎ እንዲሞት አልፈለጉም። ሌሎች ብዙዎች ስቃዮች ሰዎችን ያሳፈሯቸው ዘንድ የክብር ባለቤት ክርስቶስንም ይክዱት ዘንድ የስቃዩን ዘመን አስረዘሙ እንጂ እርሱ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ኃይል የጸና ነውና። ማሰቃየቱንም ከሃዲያን በተቸነፉ ጊዜ ስለ ስሕተታቸውም ይዘልፋቸው ስለነበር ስለዚህ በጨለማ ቦታ ጣሉት። እዚያም 22 ዓመት ኖረ። ከሃዲያንም በየዓመቱ ወደ እርሱ ገብተው ከሕዋሳቱ አንዱን ይቆርጣሉ። በዚያ ቦታ አፍንጫውን፣ ከንፈሮቹን፣ ጆሮቹን፣ እጆቹና እግሮቹን ቆረጡ። መንጋዎቹም ያረፈ መስሏቸው በየዓመቱ መታሰቢያውን ሲያደርጉ ኖሩ። ነገር ግን አንዲት ክርስቲያናዊት ሴት የጣሉት ጊዜ ስላየችው ቦታውን ታውቅ ነበር። እርሷ በሌሊት ወደ እርሱ ተሰውራ በመሄድ ትመግባለች። ጻድቅ ቁስጥንጥኖስም እስከነገሰና የቀናች የክርስቶስን ሃይማኖት ክብር እስከገለጠ ድረስ እንዲህ ሲሰቃይ ኖረ። ይህ ንጉሥ ክርስቶስን በመታመን የታሰሩ እስረኞቹን ሁሉ በሀገሮች ሁሉ በወህኒ ቤት ያሉትን ይፈቷቸው ዘንድ አዘዘ። ይህቺ ሴት ሄዳ ስለ ቅዱስ ቶማስ ከእርሱ የሆነውን 22 ዓመት ተጥሎ እንደኖረ ለካህናቱ ነገረቻቸው። በውስጡ ወደሚኖሩበትም ቦታ መራቸው። እነርሱም አንስተው ተሸክመውት እየዘመሩና እያመሰገኑ ወደ ቤተ ክርስቲያን አደረሱት። በቤተ መቅደሱም ፊት ለፊት በወንበሩ ላይ አስቀመጡት። ምእመናንም ሁሉ ወደ እርሱ እየመጡ ከእርሱ ይባረኩና የተቆረጡ ሕዋሳቱን ይሳለሙ ነበር። ንጉሡ ቁስጥንጥኖስም የከበሩ የ318 ኤጲስቆጶሳትን የአንድነት ጉባኤን በኒቅያ ሀገር በሰበሰበ ጊዜ ይህ የከበረ ቶማስ ከእሳቸው አንዱ ነው። ንጉሡም ወደ እርሱ ገብቶ ሰላምታ ሰጣቸው። ከእርሳቸውም ቡራኬ ተቀበለ። የዚህ የቅዱስ ቶማስ ተጋድሎውን በነገሩት ጊዜ ወደ እርሱ ቀርቦ ሰገደለት። ሕዋሳቱም ከተቆረጡበት ላይ ተሳለመው። አዝኖና እጅግ አድንቆ ሕዋሳቱን ዳሰሰው። ፊቱና ዓይኖቹን ሻሸው። ከሃዲ አርዮስንም ተከራክረው ከረቱ በኋላ አውግዞ ለይተው ከወገኖቹ ጋር ከቤተ ክርስቲያን አሳደዱት። ከዚህም በኋላ መንፈስ ቅዱስ እንዳስተማራቸውና እንደመራቸው የሃይማኖትን ትምህርት በአንደበታቸው ተናገሩ። ሕግና ሥርዓትን፣ ሥጋዊና መንፈሳዊ ፍርድንም ሰሩ። ከዚህ በኋላ ቅዱስ ቶማስ ወደ መንበረ ሲመቱ ሄደ። ካህናቱና መንጋዎቹን ሁሉ ሰብስቦ አነበበላቸው። እርሱንም እንዲያስተውሉት እንዲጠብቁትም በመጠበቅም እንዲጸኑ አዘዛቸው።
ጥቂት ዘመናትም ከኖረ በኋላ በሰላም በፍቅር አረፈ። የሹመቱም ዘመን 40 ዓመት ነው። በዚህም እግዚአብሔርን አገለገለው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን ታላቅ የከበረ ሐዲስ ሐዋርያ የትሩፋትን መምህር የሆነ አባታችን ተክለ ሃይማኖት አረፈ። የዚህ ቅዱስ የአባቱ ስም ጸጋ ዘአብ የእናቱ ስም እግዚሃርያ ነው። እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃን ላበሩ ካህናት ከወገኖቻቸው የሆኑ ናቸው። እግዚሃርያም መካን ስለሆነች ልጅን ይሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖረው። በዚህም ነገር እያሉ የዳሞት ገዥ ሞቶሎሚን ሰይጣን አነሳሳው። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶችም በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደምግባት ያላቸውን ሴቶች ያገኘ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጸላሌሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብንም ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከትለው እርሱ ወደ ባሕር ተወርውሮ ገባ። በእግዚአብሔርም ፍቃድ በባሕሩ ውስጥ ተሸሸገ። ሚስቱን እግዚሃርያንም ወታደሮቹ ማረኳት፣ ወደ ሞቶሎሚም አደረሷት። ባያትም ጊዜ ውበቷንና ላይዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሸለማት፣ አስጌጣትም። የጋብቻ ሥርዓትንም ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ ወደ መኳንንቶቹ ሁሉ ላከ። እግዚሃርያም ይህን በግልጽ ሰማች ጊዜ ከአራሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፉ ተሸክሞ ከዳሞት አገር ወደ ምድረ ዞራሬ አደርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ አቆማት። ባለ ጸጋ ዘአብም ከማዕጠንት ጋር በወጣ ጊዜ እንደተሸለመች ቆማ አያት። አድንቆ በልቡ ይህች ሴት ምንድናት? ወደዚህስ ማን አመጣት? አለ። የማዕጠንቱንም ሥራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚሃርያ እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህም በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናው መሰማት በዓለሙ ሁሉ የሚደርስ የተባረከ ልጅ ይወለድ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖችም በኋላ ይህ ቅዱስ ተጸንሶ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚሃርያ ቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትም ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ታምራትንም እያደረገ ዕውቀትና ኃይልን ተሞልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ድቁና ይሾሙት ዘንድ አባ ገርሎስ ወደ ተባለ ጳጳስ ወሰዱት። በዚያንም ዘመን በዛጉዌ መንግሥት ከእስክንድርያ ሊቀ ጳጳሳት አባ ብንያምን ነበረ። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተናገረለት። የድቁና ሹመትንም ተቀብሎ ወደ ሀገሩ ተመለሰ። ጎልማሳ በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትርም ሲሆን የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ የሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለ እንጂ አራዊትን የምታደን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናትህ ማፀን መርጬ አከብሬአለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንን ታስነሳ ዘንድ ስልጣን ሰጠው። ርኩሳን አጋንንትንም ከሁሉ ቦታ ታሳድዳቸዋለህ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለሙን ሁሉ ቢያተርፍ ነፍስንም ቢያጠፋ ለሱ ምን ይጠቅመዋል? እያለ ቤቱን እንደተከፈተ ትቶ ምርኩዝን ይዞ በሌሊት ወጣ። ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ
ለሸዋ ሀገር ሁሉ ወንጌልን መስበክ ጀመረ። 12300 ነፍስ ያህል አጠመቀ። ለጣዖት የሚሰዉበትን ሁሉ ሻረ። ረበው ውስጡ የሚኖሩ አጋንንት እስከሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛ ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞቶሎምም ብዙ ወራት ተቃውሞው በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገድል ወረወረው። እርሱ ግን በደህና ይመልሳል። ደግሞ ሊወጋው ኦር ወረወረው። ኦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችንን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትንም ጦር ፈታለት። ቀናውንን መንገድ የሚያጠምሙ ሟርተኞችንም አጠፋቸው። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ታምራቱን አይተው የአገሩ ሰዎች ሁሉ ከንጉሣቸው ጋር አመኑ። የክርስትና ጥምቀትንም አጠመቃቸው። ቤተ ክርስቲያንንም ሰሮላቸው። የቤተ ክርስቲያንንም ሥርዓት አስተማራቸው። በቀናች ሃይማኖትም አጸናቸው። ከዚህ በኋላ ከዚህ ሁሉ ጋር በጾም በጸሎት በስግደት ሁል ጊዜ ያለማቋረጥ ተጠምዶ ይጋደል ነበር። ዜናውንም ሰምቶ ወደ እርሱ የሚመጡትን የነፍሳቸውንም ድኅነት ያስተምራቸዋል። የክብር ባለቤት የሆነ ጌታችን ኢየሱስን በማመን ያጸናቸዋል። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ አማራ ሀገር ሄደ። በገድል ተጸምዶ ወደ ምኖር መነኩስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንድነት የሚኖሩ መነኮሳትንም ያገለግላቸው ነበር። የሞተውንም እስከ ማንሳት ድረስ ከደዌያቸው ይፈውሳቸው ነበር። በዚያም ወራት 2 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዓ የእግዚአብሔር መልአክ እንዳዘዘው ሄዶ ከእርሱም የምንኩስናን ልብስ ቀምስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ቆብና አስከማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳቱ ቡራኬን ተቀበለ። በዚያም ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በወግዳ በረሃም በአንድነት ኖሩ። ከዚያም ግራሪያ ወደሚባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበር። ከጥቂት ቅጠልም በቀር እህልን አይቀምስም። መጠጥም ጥቂት ውሃ ነው። ብዙ ወንዶችና ሴቶች ወደ እርሱ መጥተው መነኮሳታቸው ሆኑ። ብዙ ወንዶችና ሴቶች ወደ እርሱ መጥተው መነኮሳቶች ሆኑ። በአንድ ቤት ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸውም አይተዋወቁም። እነርሱ እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቷን ሴት እንደሆነች አያውቅም። እንዲሁም ሴት ወንዷን ወንድ እንደሆነ እንዲሁም ሴት ወንዱን ወንድ እንደሆነች አታውቅም። ከዚህም በኋላ መጠጊያ ሰርቶ በፊቱ በኋላው በቀኙ በግራው የተሳሉ ፍላጾችን ተከለ። ይህንም ማድረጉ በመደገፍና በመተኛት እንዳያርፍ ነው። በዚያም እግሩ ከቅልጥሙ እስኪሰበር 7 ዓመት ቆመ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃን ሳይጠጣ ኖረ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያትና ሐዋርያት ሁሉ፣ ሰማዕታትና ጻድቃን፣ የጳጳሳት አለቆች፣ የመላእክት አለቆችም ከሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግሥቴ ከእኔ ጋር እንድትመስለኝ አደርጋለሁ። እነሆ የዚህ ዓለም ድካም ተፈጸመልህ። በእኔ ዘንድ የሚቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ መታሰቢያህን ለሚያደርግ ገድልህን ለሚጽፍ ለሚያነብና ለሚሰማውም ቤተ ክርስቲያንህን ለሚሠራ በስምህ መባ ለሚሰጥ
ለድሆች በስምህ ለሚመጸውት በመታሰቢያህም ቀን ለሚቆርብ ስለ አንተ በጎ ሥራ ለሚሠራ ሁሉ እኔ እስከ 10 ትውልድ እምራለሁ። አባታችንም እጅግ ደስ አለው፣ ለጌታችንም ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚህ በኋላ አባታችን በድናት በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆኖት በለመለመ እርጅና አረፈ። በመዘመርና በማመስገን አከብረው ገንዘው በዋሻ ውስጥ ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን። በረከቱም ከሁላችን የክርስቲያን ወገኖች ጋር ትኖር ለዘላለሙ አሜን። በዚህች ቀን ደግሞ ኢትዮጵያዊት የሆነች ተጋዳይ የከበረች ክርስቶስ ሰምራ የዕረፍቷ መታሰቢያ ነው። ዳግመኛ የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አቡነ ተክለ ሃይማኖት መምህር ትሩፋት፣ ቅድስት ክርስቶስ ሰምራ ጻድቅት፣ ቅዱስ ቶማስ ዘመርዓስ፣ አበው አብርሃም ይስሐቅ ያዕቆብ። ወርኃዊ በዓላት አቡነ ዘዮሐንስ ጻድቅ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢቆስ ጻድቅ፣ ቅዱስ አብላሪዮስ ታላቅ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም። ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማቴዎስ 10 ከቁጥር 41። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳስቡ በችግረ ጊዜ የማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።